ሳስበኝ ማለት ያለውን ነገር ግልጽ አድርጌ ያው እስከዛሬ እንደምታውቂው ፍቅር አይ ምንም የለም በኔ በኩል ፍቅር አንቺ እንዴት እንዳሰብሽ ራስ በጣም ነው የደበረኝ። ታውቂያለሽ ምን ያረጋግጥ ሰውነቴን ምን ያጎደልኩሽ ነገር አለ አይደለም። ስለዚህ ይሄንን ተረጂኝ ግዴታ ነው። እሺ የወጣ ስልክ ደግሞ መልሰ ብቻ ነው የሳክተባለ የስራ ስልክ ነው። እመኚኝ ፍቅር እንዴ እኔ ታማኝ ባልሽ ነኝ እንዴ ምን ሆነሽ ነው እንደዚህ የምታምኚው? ይሁንልክ ፍቅር ልብሽን ለኔ ክፈቺ። የሆነ የሚያስፈልጉሽ ነገሮች ይኖራሉ። ሰው የሚጠብቀው ሰው የሚያስበው ነገሮች ጠፍቶኝ አይደለም። አንቺ ግን እንደሌላው አይደለም ለኔ ማለት ነው። ስለምትረጂኝ ድካሜንም ህመሜንም በዛ መንገድ ስለማይሽ ነው እንጂ ፍቅር በጣም ብዙ ነገር ይጎልብሻል። እሺ አይ ምንም ነገር እንድታስቢ ድጋሚ አይ በስራ ጉዳይ በእኔ እንዳትረበሽ ብዬ ነው። እየደበረኝ ነው ስልክ ስትበላም ከስልክህ ጋር ነው ይዛህ ነው። ኢቭን መታጠቢያ ቤት ስትሄድ ራሱ ስልክህን ይዛ ነው የምትሄደው አይደለም? ደግሞ እኔ ፊት ስልክ ማውራት ትተሃል። እኔ ከተኛው በኋላ ስልክ ላይ ነክ ደበረሽ ማለት ነው? አዎ ይደብራል። ከኔ ጋር እንደዚህ እየበላን እያወራሁት ስልክ ላይ ነው ያለው። ስትጻጻፍ ነው ስልክ ላይ ስትጽፍ ነው። ታኝቼ ቀና ስል እየጻፍክ ነው። የምጽፈውንም የማደርገውን ነገር ሁሉ ላሳይሽ። አይ ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን በጣም እግዚአብሔር ተመሰገነ ይሁን። እናንተም ደህና ትሆኑልኛላችሁ ተስፋ አደርጋለሁ። ውዶቼ ያው ቤት ውስጥ መቀመጥ ይዳብራል፣ ብዙ ጭንቀትም ይጨምራል ምናምን ብዬ ራሴን ፈታ ለማድረግ ወጥቻለሁ እና አብቲም ስራ ስለሌለው በጊዜ ወደ እኔ ስለሚመጣልኝ ከሱ ጋር ለመጫወትም ለማውራትም ብዬ ነው የወጣሁት። እና ደግሞ ለማውራትም ለመጫወትም ብቻ አይደለም ሀሳቦች አሉኝ ለራሴ ለአብቲ ልገልጽለት ለማውራው የምፈልገው ነገር ያው ሰው ስትሆኑ አለ አይደለ የሚያሳስብ ነገር አለ። እንዲሁ ደግሞ እንደኔ ደግሞ ቤት ውስጥ ቁጭ ስትሉ ብዙ ጭንቀት ብዙ ነገሮች ትንሽም ነገር ቢሆን ከፍ ብላ ትታያቸዋለች እና ያው በልጅቷ ሰበብ ባለፈው የሆነ ነገሮች ተባብለን ነበር እኔ ይቅርታ ለመጠየቅ እሷ ጋር በሄድኩበት በዛም ምክንያት ትንሽ ነገሮች ደህና አልነበሩም። ግን ደግሞ እሱም ሆኖ እኔ ደግሞ በራሴ ያስተዋልኳቸው ነገሮች ስላሉ እሷን ምክንያት በማድረግ አብቲን ለማውራት አስቤያለሁ። ያው እኔ እዚህ አልነበርኩም የሚታወቅ ነው። ውጪ በነበርኩበት ጊዜ ብዙም እየተገናኘን አልነበረም እና በዛ ጊዜ የተፈጠሩት ነገሮች እንዲህ ግልጽ አድርገን አላወራንም። ያው ራሱ የጠበቀኝ ነው ብዬ ስላሰብኩኝ የጠብቆኝም ስላገኘሁት ግልጽ አድርጌ አላወራሁትም። እሱም አለ ሌላ ነገር ደግሞ ያው ከአብት ጋር ትንሽ ተጋጭተን ሄጄ በነበረበት ጊዜ የተፈጠሩትን ነገሮች እንዲህ በዝርዝር ቁጭ ብለን አላወራንበትም እና ያንንም ነገር ልጠይቅ አስቤያለሁ እና ደግሞ ያየኋቸው ነገሮች አሉ። ያው ስልክን በተመለከተ አንደኛው ነገር ስልክን በተመለከተ ነው። ሁለት ስልክ ነው ያለው እሱ ለስራ የሚጠቀምበትና ኖርማሊ የሚጠቀምበት ስልክና በቃ ይሄ ለስራ የሚጠቀምበት ስልክ እየለቀቀ አይደለም። ሲበላም ከስልኩ ጋር ነው፣ ሲተኛም ቁጭ ነው ከስልኩ ጋር። አስሬ ቴክስት ያደርጋል፣ የወጣ ስልክ ያወራል። እኔ ፊቱላ ስልክ አውርቶ አያውቅምና ያ ነገሮች እኔን እየረበሸኝ ነው። ከመደበቅም የሚረብሸኝን ነገር በራሴ ይዤ ዝም ከማለትም ለአብቲ ልንገረውና እንዲያስተካክል ደግሞ ያለም ችግር ካለ የተፈጠረም ነገር ኖሮ ከሆነ እንዲነግረኝ። ደግሞ ያው የሚታወቅ ነው ባለመነጋገር ግልጽ ባለመሆን ነው ሰው የሚጣላው። እኔም ደግሞ እንደ ድሮ እንደዚህ ተናድጄ ብድግ ብዬ ጥዬ የሚሄድ ምናምን ነገር ማድረግ አልፈልግም እና አሁን ላይ በግልጽ ቁጭ ብዬ ከሱ ጋር ማውራት መወያየት ስላለን ችግር ያው እናንተም እንዳላችሁት ነው እንደመከራችሁ ለማድረግ ከሱ ጋር ቁጭ ብዬ ለማውራት ሌላ ሰው መሀላችን ላይ ለማስገባት እሞክራለሁ። እሱም እንደዛ እንደሚያደርግ አውቃለሁ። በጣም ታማኝ ነው አውቃለሁ። ለኔ በጣም ታማኝ ነው። በጣም ነው የሚወደኝ የሚያከብረኝና የምለውን ነገር ደግሞ ያዳምጠኛል። በክፉ ነገር አይረዳብኝም ብዬ አስባለሁ። ይሄ መጣልኝ ነው አወራዋለሁ፣ እንወያያለን። እንደ ምክራችሁ ይሆናል። እኔም ደግሞ ጭንቅላቴን ከማጨናነቅ አጉላጉል ሀሳቦችን ከማሰብ እሱን ከመጠራጠር አልጠራጠረውም፣ ግን ያው ጭንቀቶች ምናምን ሲበዙ ጥርጣሬን ይፈጥራሉና
ያ እንዳይሆንብኝ ስለምፈልግ ፍቅርን በግልጽ ስላለው ነገር ስለሚሰማኝ ስሜት እነግረዋለሁ። በግልጽ ማውራቱ ያው ለሁለታችንም ነው የሚጠቅመን እና ፍቅር ሲመጣ ደግሞ እየተዝናናን ፈታ እያልን ዘና እያልን እጠይቀዋለሁ። ያው እንዳይጨናነቅብኝ ከስራም ጋር ፍቅር ምንድን ነው ምርጬን ወደድክልኝ? ከፋሚሊ ጋር እያወራሁ ነው። አይ አላስከብርም። ማርዬ ሰላም በላቸው እያወሯቸው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ ተናፋቂዎች? የሄድክበት ተሳካ? በእናትህ ቤት ውስጥ መቀመጥ ጭንቀት እየደበረኝ ነው። ደግሞ ግቢ ውስጥ ዛሬ በስመ አብ ኬት እንደመጡ አላውቅም። የህፃናት ጉድ እግዚአብሔር ሲበጠብጡኝ እንደዚህ ሲጮሁ ምናምን። እኛም ስንወልድ እንደዚህ ሰው ችግር ያለው ሸይ ማለት ደርዘን ነው ሞልል ችግር የለውም። 12 ይችላል። ኧረ ጨዋታ አንዱንም ከሰጠሽኝ የኔ በቂ ነው ለኔ እና ፍቅር ወይ የኔ ጣፈጥ ውዴ የኔ ፍቅር እንትን ነው ይሻለኝ አምሮባታል። የኔ ልዕልት እንዴት እንደምታምር የኔ ቆንጆ ጣፋጭ። እኔ የምልህ ለወራክን በዚህ እንድናወራ ፈልጌ ነበር፣ አንዳንድ ነገሮች ማለት ነው ከመዝናናታችንም አልፎ። አዎ ምንም ነገር የኔ ልዕልት ለሷ ያለኝ አምሮታ እንደተጠበቀ ነው። ምንም ነገር ይገባሻል። ምንም አትጠራጣሪ፣ ምንም አትፍሪ፣ ምንም ነገር ሆንልሻለሁ። እሱንም ስለማቅ ነው። እና ስማኝ፣ የመጀመሪያው ነገር በሌላ እንዳታስብብኝ እንዲሁ መጠየቅ ስለምፈልግ ነው። ተስፈራሪኛ? አይ አይደለም። እኔ የምልህ እኔ እናንተ ተገናኝተን በማናውቅባቸው ጊዜዎች አሉ፣ ያው አገር ውስጥ ባልነበርኩበት ጊዜ ማለት ነው። እና ከማንም ሰው ጋር ሪሌሽንሺፕ አልጀመርክም ነው ወይስ ቤተሰብ ዝም ብለህ እኔን እየጠበክ ነበር? እንዴት ነበር የሚለውን ነገር በግልጽ አላወራንበትም እና ፍቅር ጨምረሻል። አይ ብትነግረኝ። እኔ እቺ ነገር ለምን እንደታሰበች ባላውቅም ምንም ኖርማል ነው። እኔ አያሳስበኝም ማለት ያለውን ነገር ግልጽ አድርጌ ያው እስከዛሬ እንደምታውቂው ነው ፍቅር። አይ ምንም የለም በእኔ በኩል። ኧረ ፍቅር አንቺ እንዴት እንዳሰብሽ ራሱ በጣም ነው የደበረኝ። ታውቂያለሽ ነው ያረኩት ሰውነቴን እናት ምን ያጎደልኩሽ ነገር አለ? አይኖርም ግን ያው ለማወቅ እንዲሁ ለማወቅ ምንም አልጠረጥርም። እንዴ አንተ እኔ ከራሴ በላይ ነው ማምልክ እንደማልጠረጥር ታውቃለህ። አይ ፍቅር አሰክሽ። አይ መሰከስ አይ የሆነ እንትንሽ አልመጣልኝም ብዬ ነው። አይ እኔ እስከዛሬ አልጠየቅሽኝም። ከመጣሽ ያው ትንሽ ቆይተሻል። እንዴት እንዳሰብሽ አልገባኝም። ቀመርሽ አልገባኝም። እና ቤት መዋል ይሄን አክል በነገራችን ላይ ከባድ ነው ማለት ነው። ይሄን እንድታስቢ አድርጎሻል። ፋሚሊ በእኔ በኩል እኔ ለአንቺ ታማኝ እውነተኛ ባልሽ ነኝ። ለአንቺ ብቻ ማለት ነው። ምንም ነገር ሆነልሻለሁ። አንቺ ለእኔ መጀመሪያ ነሽ፣ ደግሞ የመጨረሻ የምትፈልገው ታማኝ ሆነልሽ። ሞት ብቻ ነው የሚለየን በነገራችን ላይ ከአንቺ ጋር ምንም ነገር። ሌላ ደግሞ ቅር ያለኝም እና ደግሞ በደንብ ልጠይቅህ ላውቅ ስለፈለኩኝ ነው። ይሄ የስራ ስልክ ብለህ የምትይዘው ስልክህ እየደበረኝ ነው። ስልክ ስትበላም ከስልክህ ጋር ነው ይዘህ ነው። ኢቭን መታጠቢያ ቤት ስትሄድ ራሱ ስልክህን ይዛ ነው የምትሄደው አይደለም? ደግሞ እኔ ፊት ስልክ ማውራት ትተሃል። እኔ ከተኛው በኋላ ስልክ ላይ ነክ ደበረሽ ማለት ነው? አዎ ይደብራል። ከኔ ጋር እንደዚህ እየበላን እያወራሁት ስልክ ላይ ነው ያለው። ስትጽፍ ነው ስልክ ላይ ስትጽፍ ነው። ታኝቼ ቀና ስል እየጻፍክ ነው። የምጽፈውንም የማደርገውን ነገር ሁሉ ላሳይሽ? አይ ማሳየቱ አይደለም። አንደኛ ምንም ስራ ላይ እንደምታውለው ምንም ይገባኛል እኮ ለስራም እንደሚሆን፣ ግን ለኔ ደግሞ ይረብሻኛል። ቢያንስ ቤት ስትመጣ ጊዜህን ለኔ እንድትሰጠኝ እፈልጋለሁ። ገባ? ሁሉም ነገር እኮ ጊዜ አለው። ለተወሰነ ጊዜ ብቻ ነው ላስቸግርሽ የምችለው።
እረዳለሁ፣ ግን ያንተ ደግሞ በዛ። ሽንት ቤት ይዘህ ገብተህ ስልክ ቁጭ ብለው እንዴት? ይቅርታ በቃ ለምዶብኝ ነው። ከዚህ በኋላ ተዋለሁ። የማጎልብሽ ነገር ግን ግልጽ ሆነሽ መናገር አለብሽ። ለዛ ነው እየነገርኩህ ያለሁት፣ ስለደበረኝ እንድታውቀው ነው። ነገር ነው ጣፋጭ። እና ደግሞ ያው ልጅቷ ማለቴ አለቃ አብራ የምትሰራው ልጅ ማለት ነው እሙ አይደለ ስሟ? ንግግርሽ ግን ያስጠጣል። እሺ አይ ባለፈው የተናገረቻቸው ነገሮች አሉ። ያው እኛም ቤታችን ገብተን አውርተንበታል። ግን እንደዛም ሆኖ እኔ ልልክ የምፈልገው ነገር ሰው ስትቀርብ ሁሉም ነገር በገደብ ነው አይደለም መሆን ያለበት። ፍቅር የሥራ ባልደረባ ላይ ምንም ነገር እኔ አሁን እንድታወሪ አልፈልግም። ምንም ለማውራት አይደለም፣ በሷ ዙሪያ አልፈልግም። እኔ በሷ ምክንያት ምንም ነገር እንትን ልልክ ምናምን አልፈልግም። አሁንም ችግር እየሆንኩ ከሆነ ድጋሚ ይቅርታ መጠየቅ እችላለሁ። ችግር የለውም። ታይ በቃ ጠይቅ፣ ይቅር እስቲ ስለሱ ጣፋጭ። ለምን እዚህ በቃ የጠራሽኝ? እኔ እኮ ደስታሽን ማለት እሱን ተዋዋለሁ፣ ግን የተነገረቻቸው ነገሮች በጣም ያስጣላሉ። በቃ ይቅርታ እና የኔ ፍቅር ይቅርታ። እኔም ይቅርታ ካጎደልኩብሽ ላንቺ የሚፈለግ የሆነ አሉ እኮ ፍቅር፣ እኔም እኮ ላንቺ ማላረጋቸው ማለት የሚጎልሽ ነገሮች እንዳሉ አውቃ። የሆነ የሚያስፈልጉሽ ነገሮች ይኖራሉ። ሰው የሚጠብቀው ሰው የሚያስበው ነገሮች ጠፍቶኝ አይደለም። አንቺ ግን እንደሌላው አይደለም ለኔ ማለት ነው። ስለምትረጂኝ ድካሜንም ህመሜንም በዛ መንገድ ስለማይሽ ነው እንጂ ፍቅር በጣም ብዙ ነገር ይጎልብሻል። እሺ ያመነሽ ልቤን ፍቅር አልብሰሽ ወጋሳሽ ግዴታ ከሆነ አንቺ ለኔ ነው የተፈጠርሽ። ስልኩን ግዴታ ከሆነ ለኔ ችግር የለውም፣ ግን ያደመነትን የመፈጠሬን ሁሌ ስራ ትወጣለህ ጠዋት ማታ። ለራስን ጊዜ ስጠው፣ ከስልክ ትንሽ ራቅ አለ አይደል? ግን ግዴታ ነው ጥሩ ነገር ድረስ ከምንም ነገር ነፃ መሆን ስለማንችል ነው። ስለዚህ ይህንን ተረጂኝ ግዴታ ነው። እሺ የወጣ ስልክ ጮኸ ደግሞ መልሰህ ብቻ ነው የሳቅ ትገባለህ። የስራ ስልክ ነው። ፍቅር እንዴ እኔ ታማኝ ባልሽ ነኝ። እንዴ ምን ሆነሽ ነው እንደዚህ ይሁንልህ። ፍቅር ልብሽን ለኔ ክፈቺ። ምንም ነገር ልንገርሽ፣ ድሮ ነው የተከፈተው። ያኔ ድሮ ቢሆንም ጥርጣሬ አያስፈልግም። ፍቅር በእኔና በአንቺ ማንንም እሺ በስልክ የሚያስቸግሩ ስትገባ እንትን የሚሉ ከሆነ የኔ ስልክ ቀይራ እንቀያየር። ስልክ ሀክ መደራረግ እንችላለን ከፈለግሽ፣ አንቺ እንድታምኚኝ እኔም ቴሌግራሙን አለማመኑ አይደለም እኮ ቢያንስ ቤት ስትገባ እንኳን ለእኔ ጊዜ ስጡኝ። ታውክ እንዴ? እሺ ይቅርታሽ። አንዴ በስልክ አንዴ ባይኖርም የሚገልጸው መውደድን ከብዶኝ ፍቅርሽ ስልኩን ቀንሰው። ያው ደግሞ ሁም ዝም ብዬ ለመጠየቅ ነው ገብቶኛል። እኔ ግን እንድትጠራጠሪ እንዳልቀና አንቺም ታማኝ እኔም ታማኝ እንድትጠራጠሪ እንድታስቢ ምክንያቱም የኔና ያንቺ ነገሮች ነፍስ ዘርጋው ባንቺ ታማኝ እጆችሽ ተከሜ ማንናል በኔሞ ይህን ማንረ ምንም ከዚህ በኋላ አትጨነቅሽ። እርቦኛል፣ አልበላውም። አዎ እንብላ። ደስ ያለክን ነገር የሚበላ ነገር እንብላ። ይሁን በዛ ያለ ነገር እና ፋሚሊ ቴንኪው በጣም አመሰግናለሁ። እና ደግሞ ሰብስክራይብ ያደረጋችሁ ደገፍ አድርጉን። ቻው በላቸው። ባይ ባይ። መልካም ጊዜ ይሁንላችሁ።